ጦርነቱ ተፋፍሟል። ኢራን አልተቻለችም። እስራኤልን ደጋግማ እየደበደበች ትገኛለች። የእስራኤል የአየር መቃወሚያ ስራውን እየሰራም አይመስልም። ታዲያ ከደቂቃዎች በፊት በተሰማ መረጃ ሌላ ጥቃት ኢራን በእስራኤል ላይ የፈጸመች ሲሆን በዚህም ታዲያ በቴል አቪቭ ከባድ የተባለ ጉዳት መከሰቱንም ከተለያዩ የመረጃ ምንጮች እየሰማን እንገኛለን። በዚህም እስራኤል የአሜሪካን እርዳታ የጠየቀች ሲሆን አሜሪካ ግን በዚህ ጦርነት ውስጥ እጇን እንደማታስገባ እየገለጸች ትገኛለች። ከዚህ ባለፈም ደግሞ ሳውዲ አረቢያ አሜሪካ በዚህ ጦርነት ውስጥ እንዳትገባም ጥያቄ እንዳቀረበች የተሰማ ሲሆን ሌሎች ሀገራትም ታዲያ ለተለያዩ ወገኖች ድጋፋቸውን እየሰጡ ነገሩ እየተባባሰ ወደ ሶስተኛው የዓለም ጦርነት የመግባቱ ነገር አይቀሬ እየመሰለ ዛሬ ላይ ደርሰናል። እስራኤል በኢራን ላይ በፈጸመችው ጥቃት በርካታ የኢራን ጀነራሎች ህይወታቸው እንዳለፈ እየተገለጸ ይገኛል። ከነዚህ መካከል መሐመድ ባጋሪ አንደኛው እንደሆነ የሚወጡ ዘገባዎች እያሳዩ ይገኛሉ። ፊቱን ዓለማችንን ያስደነገጠ ክስተት ተከስቷል። በዚህም ታዲያ እስራኤል ለወራት ስትዘጋጅበት የነበረውን ኢራንንና የኢራንን የኒውክሌር ጣቢያዎችን እንደዚሁም ደግሞ ወታደራዊ አመራሮች ላይ የምትወስደውን ኦፕሬሽን ጀምራለች። ታዲያ በዚህም በርካታ ጉዳቶች በኢራን ቴህራን መድረሳቸው ተሰምቷል። በዚህ ጥቃት ላይ አሜሪካ እጄ የለበትም ያለች ሲሆን እስካሁን ድረስም በታወቀው ጀነራል ሆሰን ሳሊሚና እንደዚሁም ደግሞ ሜጀር ጀነራል መሐመድ ባጋሪ ህይወታቸው እንዳለፈ ተነግሯል። ኢራን ታዲያ ለዚህ ጥቃት አጸፋዊ ምላሽ የሚሆን ከመቶ በላይ ድሮኖችን ወደ እስራኤል መላኳም እየተነገረ ይገኛል። ውጥረቱ በመካከለኛው ምስራቅ በጣም በከፍተኛ ሁኔታ እየተጋጋለ ነው። በዚህ ጉዳይ ላይ ተጨማሪ መረጃን ወደ እናንተ አደርሳለሁ። እጅግ በጣም ውጥረቱ አይሏል። መካከለኛው ምስራቅ በተለይም ደግሞ ፓኪስታን ከኢራን ጎን መሆኗን ከገለጸች በኋላ ነገሮች እየተወሳሰቡ መሆኑን እየሰማን እንገኛለን። አሜሪካ ለእስራኤል ተደርባ ኢራን ላይ ጥቃት የምትፈጽም ከሆነ የኒውክሌር አረሮችን የታጠቀችው ፓኪስታን በእስራኤል ላይ እርምጃ እንደምትወስድ ገልጻለች። በዚህም ታዲያ አሜሪካ በዚህ ጦርነት ውስጥ ከገባች እኔም ኒውክሌሬን ይዤ እስራኤል ላይ እዘምታለሁ የሚል መግለጫዋን በውጭ ጉዳይ ሚኒስትሯ በኩል ፓኪስታን ገልጻለች። እስካሁን ድረስ ባለው በዚህ ፍጥጫ ታዲያ ከኢራን ጎን የቆሙ ሀገራት ይፋ ሆነዋል። ሐማስ አንደኛው ሲሆን የመን ኢንጀነራል በመንግስቷ በኩል ድጋፏን ለኢራን ሰጥታለች። ፓኪስታን ደግሞ ኒውክሌርን እጠቀማለሁ ስትል አስፈራርታለች። ከዚህ ባለፈም ቻይና እንደዚሁም ደግሞ ሩሲያ በገደምዳሜ ከኢራን ጎን መሆናቸውን እየገለጹ ይገኛሉ። ነገሮች ተባብሰዋል። ምን ይፈጠራል? አብረን የምናየው ይሆናል።